ሰላም ሰላም የሀይሜ ድንግል ማርያም ተከታታዮች እንዴት ናችሁ? ሰላም ናቸው። እኔ ደህና ነኝ፣ እግዚአብሔር ይመስገን። ስራ፣ ጤና፣ ህይወት ሁሉ ሰላም፣ ሁሉ መልካም ከኔ ጋር እግዚአብሔር ይመስገን። አዲስ የመጣችሁ ወደ ዩቲዩብ ቻናሌ እንኳን ሰላም መጣችሁ፣ ነባሮች እንኳን ሰላም ቆያችሁ ብያለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ሀሳብ አስተያየት ስለምለግሱ ከልብ አመሰግናለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ የመጣሁት ምንድነው ሰው ያልሆነውን ነገር ሆነ ብለን ወደማንፈልገውን ነገር መገፋፋትን ይመለከታል ማለት ነው። እንትኑ ላይ እንደምትመለከቱት ከላይ በስክሪኑ ላይ እንደምትመለከቱት የነዚህ እህቶች በጣም ቲክቶክ ላይ የሚታወቁ እህቶች ናቸው። ጎበዞች፣ በአረበኛም በአማርኛም በየራሳቸው ቋንቋ ስለ ኢትዮጵያ ስለ ህዳሴው ግድብ የሚያቀነቅኑ አለን ብለው የሚሉ እህቶች ናቸው። ግን ግማሾቻችን ደግሞ ስለ እነዚህ ልጆች መልካም አመለካከት የለንም ማለት ነው። እና ምንድነው አንዳንድ ጊዜ የሰው ግፊት ወደማንፈልጋቸው ነገሮች ይወስደናል። ኢትዮጵያን የሸጡ ቀንደኛዎች ምናምን ብለን ስም የምናወጣላቸው ልጆች አሉ። ኢትዮጵያን የሚደግፉ ከሆነ ኢትዮጵያን የማይደግፉ ከሆነ እንሰራለን ቲክቶክ ላይ በቃ አድርጎ በቃ መደገፍ ይችላሉ ወደ ሌላ ሀገር። ግን ያ አይደለም። እኔ በጣም የምከታተላቸው ልጆች ናቸው። በእምነት ላንመሳሰል እንችላለን፣ ግን የእምነት ጉዳይ አይደለም የሀገር ጉዳይ እና ወደ ሌላ ሀገር የሌላ ሀገር ዜጎችን እንትን ማለት ኢትዮጵያን አሳልፎ የመስጠት በሌላ ቋንቋ የመናገር ምናምን ብላችሁ የምታስቡ ልጆች ፕሊስ ማለት ወደ መጥፎ ነገር አንገፋፋቸው፣ ያላሰቡትን ነገር አናሳስባቸው። ምክንያቱም እኛ ለአንድ ነገር ጥፋት እንኳን ቢኖር በፍቅር ተሳስበን በፍቅር እንትን ለማለት መሞከር እንጂ ገና ይሆናል ገና እንደዚህ ይደረጋል ብለን በሀሳብ ደረጃ ወይም ለፈሮናል ላይ ሰብስበን የሰውን ስም ማጥፋቱ መልካም አይደለም። ጥሩ ጎን ናቸውን ብንነግርላቸው፣ መጥፎ ጎን ካላቸው ደግሞ በውስጥ መስመር ብንነግራቸው በጣም መልካም ነው። ግን ለውጭ ዜጋ ረድተው የሚያደርጉት ነገር እንደሌለ በሙሉ እርግጠኝነት ደግሞ ታማኝ ነኝ ማለት ነው። ምክንያቱም እኔ ሙሉ ለሙሉ ቪዲዮዋቸውን እከታተላለሁ። ምክንያቱም በአረበኛም እንደገና በአማርኛም ስለሆነ የሚያወሩት ምናልባት የቋንቋ ችግር ያለብን ልጆች ሌላ ነገር የተናገሩ ወይም የኢትዮጵያን አሳልፎ ለሌላ ሀገር የሚሰጡ ነው ብለን የምናስቡ ልጆች የቋንቋ ችግር ያለብን ወይም እንደው ሰውን የመዘለፍ በመልካም ነገር ያለመናገር የምንፈልግ ሰዎች ነን ብዬ ነው የማስበው። ምክንያቱም ጥሩ ጎን አላቸው፣ ብዙ ተከታይም አላቸው እና እኛ ድንገት ተመሬት ተነስተን ኢትዮጵያን አሳልፈው የሚሰጡ ናቸው ከምንም በፊት ያማን ነው። ለምሳሌ ሃጫሉ ሁንዴሳን እንመልከት። መጨረሻ በሞት ሰዓቱ የአማርኛ ዘፈን ዘፍኖ አሁን እንዲህ ህዝቡን የባሰ በአዲስ እያንጫጫው ነው። ስለዚህ ሰው ከሞተ መጨረሻው ደረጃ ላይ ከደረሰ በኋላ ወይ እሱ እኮ ዘረኛ አይደለም እሱ እኮ እንዲህ አይደለም ከምንል ይልቅ መሰረት ይዘን ቆም ብለን አስበን ብንናገራቸው በጣም መልካም ነው። ምክንያቱም አንድ ነገር እኛ ተጽዕኖ ባረግን ቁጥር ያ ሰው ወደማይፈልገው ቦታ ወደማይፈልገው ነገር ነው የሚገባው ማለት ነው። ስለዚህ እኛ ለሰው ወደማይፈልጉት ቦታ እንዲሄዱ አንገፋፋቸው። ለኛ ስበብ አይደለም ስበብ አንፍጠርባቸው። ምክንያቱም ምንም ይሁን ምንም የትም ሀገር ነው ወለሌትን አበሻ እስከሆነ ድረስ ኢትዮጵያ ነን። በቃ ይሄን ያክል አሳልፈው አገሩን የትንም ያክል ቢጣላ የትንም ያክል ቢነቋቆር አሳልፎ የሚሰጣለ ብዬ አላምንም። ምክንያቱም በአረብ ሀገር የሚሰሩ እህቶች ችግሩን ሁሉን ነገር ስለሚያውቁ ማለት የሌላውን ሀገር አይደለም፣ ግን በአረብ ሀገር የሚኖሩ እህቶች ምን ያክል ከባድ ጫና እንዳለ ምን ያክል ሙቀቱ እሳቱ ለሀገራቸው ፍቅር እንዳላቸው በተለያየ ነገር የሚገልጹ እህቶች እስከሆኑ ድረስ ሀገራቸውን አሳልፈው የሚሰጡ እህት ወንድሞች የሉንም። እና እነዚህ እህቶች ደግሞ እንደው
ስለ አባይ ግድብ በጣም የሚያቀነቅኑ ልጆች ናቸው። ስለ ሀገራቸው እንዲገባቸው አድርገው ለአረቦቹ ጭምር እንዲገባቸው አድርገው የሚተነፍሱ ናቸው እንጂ አገርን አሳልፈው የሚሰጡ እህቶቻችን አይደለም። እና ፕሊስኛ በዚህ መልኩ ባንገምታቸው መልካም ነው። እና አንድ ቪዲዮ ጋብዛችሁ የእነዚህ እህቶች ነው። አሰላሙ አለይኩም ውድና የተከበራችሁ ኢትዮጵያውያኖች፣ ሰሞኑን አዲስ ቻሌንጅ ጀምረናል። እንደሚታወቀው ያም ቻሌንጅ ምንድነው? አባይ የኔ ነው፣ የአባይ ጉዳይ ይመለከተኛል። ማንኛውም ኢትዮጵያዊ በማንነቱና በሀገሩ የማይደራደር ሁሉ ቻሌንጁን ይቀላቀለን ዘንድ በአክብሮት ጠይቃለሁ። አዎ አባይ የኔም ያንተም የሱም የሁላችንም ነው። እኒሉ ለና ወሰዱ ሰድና ወሰዱ አባይና وسد أحفادنا استخدام ثروة طبيعية هي هبة من الله وليس من البشر. احنا إثيوبيين لا نعرف شيء اسمه أيام الاستقلال، بل نعرف شيء يوم الانتصار. حبشة هي الأم النيل، حبشة هي الأرض النيل، ونحن أبناء النيل. سمعتي قراري አገራችን ለኛ ታይልን እኛ እንፈልጋታለን የሚቆም እኛ እንፈልጋታለን ፈልጊ ተገልበጭ አንቺ እንጦርጦስ ግቢያ ሴቶች ያበሻ ሴቶች እኮ ሌላ ሀገር ዜጋ ይቀመሱ ንገራችሁ ሌላ ሀገር ዜጋ ተቀመሱ ቤተሰባት አገራት ጓደኛት ጎረቤታት ኤክስ ታረገውና በቃ እዛው ነው የምትሄደው ገባችኋላ እዛው ነው የምትሄደው በቃ አለማዘና አባቴ አገሯ ምን ያደርግላታል የተወለደችበት ሀገር አይማማ ኢትዮጵያ ሴቶችሽ ለወንድ ብለሽ ከዱሽ ሴቶቹ ለወንድ ብለው ከዱሽ ወንዶችም ካርተውሻል ጋጣቁሽ አይዲያ ሻፈሬ በላ ደግሞ ባንድ እና ይሄን ይመስላል። ያው አንዳለች የሌላ ደጋፊ ግብፃውያን ነኝ የምትል ለግብጽ የቆመቻለች እና አልማዝ ያው ልክ እየነገረቻት ነው ማለት ነው። እና እንደዚህ ስናይ በጋዱ ወጥተው ኢትዮጵያን አሳልፈው የሚሰጡ እህቶች አሉ ማለት እነሱ ደግሞ ራሳቸውን ደብቀው ሳይሆን በጋዱ አይተው የሚናገሩ አሉ። እና እነዚህ ደግሞ እንደዚህ ያያናቸው ዘለን እንደዚህ ታረጋላችሁ ከምንላቸው ይልቅ ሞራል ሆነላቸው እንዲበረቱ እንዲጠናከሩ ማለት እኛ መናገር በማንችለው ቋንቋ እነሱ ተናግረው ማሳመን የሚችሉበት መንገድ እውቀቱና ኖሌጅ አላቸው የሚሰሩበት መልካም ነው ብዬ ነው የምለው። ምክንያቱም እንደሰማችኋቸው ነው ከቪዲዮዋቸው ምንም የሚያጠፉት ነገር የለም። እና መልካሙን ነገር እናስብላችሁ ነው የመጣሁት። ወደ ተመልካቾቻችን ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም